የተማርነው ለባርነት አይደለም። ሕይወታችን ዋጋ አለው። እርካታ ቤት ኪራይ አይከፍልም። ዳቦ አይሆንም። ሰላም አድማጮቻችን፣ የዕለቱን ያሳሽ መረጃዎች እናቀርብላችኋለን። ለዕለቱ ከያዝናቸው የተመራረጡ መረጃዎች መካከል የወለደቻትን የ11 ዓመት ታዳጊ ልጅ ከእንጀራ አባቷ ጋር በማበር በአሰቃቂ ሁኔታ የግድያ ወንጀል የፈጸሙት ግለሰቦች የሞት ቅጣት ውሳኔ ተላለፈባቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ባካሄደው ምልአተ ጉባኤ የተለያዩ ሹመቶችን አጽድቋል። ከዚህም አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ መሆናቸው ታውቋል። የጤና ባለሙያዎች ያነሱትን ጥያቄ እንደ ሽፋን በመጠቀም ነጭ ጋዋን በማስለበስ ሁከት እንዲፈጥሩ ያደረጉ 47 የጤና ባለሙያዎች በቁጥጥር ስር መዋላቸውን የፌዴራል ፖሊስ አስታወቀ። በሞት ካጣናት 2 ወር ከሳምንት የሆናት የድምጻዊ አንዱዓለም ጎሳ እጮኛ የሞዴል ቀነኒ የፍርድ ቤት ቀጠሮ ለዛሬ ሳምንት ተቀጠረ። የኔ ልጅ አይደለህም ብሎኛል በማለት የገዛ ወላጅ አባቱን የገደለው ግለሰብ በእስራት ስለመቀጣቱም እነግራችኋለን። የወለደቻትን የ11 ዓመት ታዳጊ ልጅ ከእንጀራ አባቷ ጋር በማበር በአሰቃቂ ሁኔታ የግድያ ወንጀል የፈጸሙት ግለሰቦች የሞት ቅጣት ውሳኔ ተላለፈባቸው። ተከሳሽ ወላጅ እናትና እንጀራ አባት በሞት እንዲቀጡ ነው የፌዴራል ከፍተኛ ፍርድ ቤት በዛሬው ዕለት በዋለው ችሎት ውሳኔ ያስተላልፋል። የወንጀሉን ድርጊት የፈጸሙት ጥቅምት 30 ቀን 2015 ዓ.ም በግምት ከምሽቱ 3 ሰዓት ወረዳ 04 በልዩ ስሙ ካባ ሰፈር እየተባለ በሚጠራው ስፍራ የግድያ ወንጀል እንደተፈጸመ ያገኘው መረጃ ያመለክታል። የድሬዳዋ ፖሊስ ጠቅላይ መምሪያ ወንጀል ምርመራ ዘርፍ ከፌዴራል ጠቅላይ አቃቢ ሕግ ጋር በመናበብ በተሰራ ስራ አንደኛ ተከሳሽ ሀና በየነ የተባለች የሟች ታዳጊ ወላጅ እናትና ሁለተኛ ተከሳሽ ብሩክ አለሙ የተባለ የሟች ታዳጊ እንጀራ አባት ፍቅር እና እንክብካቤ የምትሻውን የ11 ዓመት ታዳጊ ከወላጅ አባቷ ጋር እንዳትገናኝ ብሎም የመማር መብቷን በመንፈግ በአሰቃቂ ሁኔታ በማፈን በከባድ ሁኔታ በመደብደብ ከባድ የግድያ ወንጀል ሊፈጽሙባት ችለዋል። በዚህም ፖሊስ አጣርቶ አቃቢ ሕግ የመሰረተውን ክስ መዝገብ የተመለከተው የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ 4ኛ ችሎት ግንቦት 15 ቀን 2017 ዓ.ም በዋለው ችሎት የአንደኛ ተከሳሽ ሀና በየነ እና ሁለተኛ ተከሳሽ ብሩክ አለሙን ጥፋተኛ ሆነው ስላገኛቸው በሞት እንዲቀጡ ውሳኔ አስተላልፏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ባካሄደው ምልአተ ጉባኤ የተለያዩ ሹመቶችን አጽድቋል። በዚህም መሰረት አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ በማድረግ ሲሾም፣ በሌላ በኩል አንደኛ ብፁዕ አቡነ ዲዮስቆርስን የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አቡነ ናትናኤል የቅድስት ሀገረ ኢየሩሳሌም ገዳማት ሊቀ ጳጳስ፣ አራተኛ ብፁዕ አቡነ ናትናኤልን ሚኒሶታን እንደያዙ የኮሎራዶ ሀገረ ስብከትን እንዲመሩ ወስኗል። ከዚህም ቀደም በቤተክርስቲያን ላይ እየተፈጸመ ያለውን በደልና መከፋፈል በግልጽ በመቃወም የሚታወቁት አቡነ አብርሃም እና አቡነ ጴጥሮስ ምንም አይነት ሹመት አልተሰጣቸውም። የጤና ባለሙያዎች ያነሱትን ጥያቄ እንደ ሽፋን በመጠቀም ነጭ ጋውን በማስለበስ ሁከት እንዲፈጥሩ ያደረጉ 47 የጤና ባለሙያዎችን በቁጥጥር ስር መዋላቸውን የፌዴራል ፖሊስ አስታወቀ። የጤና ባለሙያዎች እያደረጉ ካሉት የስራ ማቆም አድማ ጋር ተያይዞ ነው ባለሙያዎቹ በቁጥጥር ስር የዋሉት ተብሎ የፌዴራል ፖሊስ ዛሬ ባወጣው መግለጫ የጤና ባለሙያዎችን በቁጥጥር ስር ያዋለው ሰሞኑን የጤና ባለሙያዎች ያነሱት የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማን በማድረግ በጤናው ዘርፍ ላሉ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል በመጠርጠራቸው መሆኑን ገልጿል። ተጠርጣሪዎቹ የጤና ባለሙያዎች ያነሱትን የደሞዝና ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማን በማድረግ ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎችን ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ብሏል መግለጫው። በሞት ካጣናት 2 ወር ከሳምንት የሆናት የድምጻዊ አንዱዓለም ጎሳ እጮኛ የሞዴል ቀነኒ አዱኛ የቀጠሮ ቀን ዛሬ የነበረ ቢሆንም ፖሊስ የሰበሰበውን መረጃ ለአቃቢ ሕግ ያስረከበ ሲሆን አቃቢ ሕግ ከጠየቀው የ15 ቀናት ፍርድ ቤቱ 7 ቀናት በመፍቀድ ለዛሬ ሳምንት ተቀጥሯል። ስለዚህም ቀጣዩ ፍርድ ቤት ቀጠሮ ከ7 ቀናት በኋላ ይሆናል። ቤተሰቦቿም በተለያዩ ጊዜያት በልጃቸው ላይ የተፈጸመውን ወንጀል መንግስት ፍርዱ እንዲሰጣቸው ሲጠይቁ እንደነበር ይታወቃል።
የኔ ልጅ አይደለህም ብሎኛል በማለት የገዛ ወላጅ አባቱን የገደለው ግለሰብ በእስራት ተቀጣ። በምስራቅ ባሌ ዞን ለገሂዳ ወረዳ ወላጅ አባቱን በጥይት ተኩሶ የገደለው ወጣት በእስራት ተቀጥቷል። የምስራቅ ባሌ ዞን ፖሊስ ዋና መምሪያ የተለያዩ ወንጀሎችና የነፍስ ግድያ ምርመራ ክፍል ኃላፊ ኢንስፔክተር አሻግሬ ጥላሁን እንደገለጹት ተከሳሽ አብዲ ኑሪ አህመድ የተባለ የ21 ዓመት ወጣት አባቴ የኔ ልጅ አይደለህም አለኝ በማለት በጥይት ተኩሶ በመግደሉ በእስራት መቀጣቱን ተናግሯል። ተከሳሽ ሚያዝያ 14 ቀን 2017 ዓ.ም አባት ልጃቸው እኔም እንደ ሌሎች ታላላቅ ወንድሞቼ የንብረቶች ተጠቃሚ አድርገኝ የሚል የልጅ ጥያቄ ሲሆን ለአባት በኩል የልጅን ጥያቄ ለመቀበል ፈቃደኛ ሳይሆኑ እንደውም አንተ የኔ አይደለህም የሚል መልስ ሲያገኝ ተከሳሹ በስሜት ተነሳስቶ ድርጊቱን መፈጸሙን በሰጠው ቃል አረጋግጧል። ፖሊስ የምርመራ መዝገቡን በሰውና በአስክሬን ምርመራ ካረጋገጠ በኋላ የምርመራ መዝገቡን ለአቃቢ ሕግ በመላክ በወንጀል ሕግ ቁጥር 539 ክስ ቢመሰረትም የምስራቅ ባሌ ዞን ከፍተኛ ፍርድ ቤት የአቃቢ ሕግ ክስን አሻሽሎ በወንጀል ሕግ 541 ተከሳሽ አብዲ ኑሪ አህመድ በስሜታዊነት የፈጸመው ነው በማለት ግንቦት 8 ቀን 2017 ዓ.ም በዋለው ችሎት በ12 ዓመት እስራት እንዲቀጣ የተወሰነበት መሆኑን ኢንስፔክተር አሻግሬ ተናግረዋል። ውድ የአሳሽ ቲዩብ ተከታታዮች ቻናላችንን ሰብስክራይብ በማድረግ ትኩስ መረጃዎችን በየሰዓቱ ያገኙ።